እንግዲህ ይህ ቄስ በድንገት ተበሳጭቶ አንዲትን ሲስተር ገደላት። በኦሃዮ ግዛት የሚገኝ የካቶሊክ ሆስፒታል ውስጥ አባት ጄራርድ የተባለ ተወዳጅ ቄስና ሲስተር ማርጋሬታ አብረው ይሰሩ ነበር። ይሁን እንጂ በመካከላቸው የቆየ አለመግባባትና የሥራ ግጭት ነበር። በ1980 ስቅለት አርብ ዕለት አባት ጄራርድ የሃይማኖት ስነ ስርዓቱን አሳጥረው በመጨረሳቸው ሲስተር ማርጋሬት ክፉኛ ተቆጣች። ፊት ለፊት ተገናኝተው በፈጠሩት የቃላት ጭቅጭቅ የተበሳጩት ቄሱ ሲስተር ማርጋሬታን ለዘላለም ማስወገድ ወሰኑ። በማግስቱ ጧት ሲስተር ማርጋሬታ ለበዓል ዝግጅት እያደረገችበት ባለችበት አባት ጄራርድ ሰይፍ የሚመስል የደብዳቤ መክፈቻ ይዞ በስተጀርባዋ ቆሙ። አንገቷን ይዞ ማነቅ ጀመረ። መንቀሳቀስ እስክታቆም ድረስ አነቃት። አባት ጄራርድ በዚህ አላበቃም። ይባስ ብሎ ሊያዋርዳት ፈለገ። ስለዚህ ነገሩን የሆነ ሰው አስገድዶ የድፍረት ለማስመሰል ቦታውን ማዘጋጀት ጀመረ። ከዚያም ያንን ሰይፍ የሚመስል ደብዳቤ መክፈቻ አወጣና ይወጋት ጀመር። ቁልቁል የመስቀል ቅርጽ በጭካኔ ያወጣ። ምክንያቱም ግድያው በሰይጣን አምላኪዎች የተፈጸመ እንዲመስል ፈልጓል። በዚህ መንገድ ሰዎች አስከሬኗን ሲያገኙ የቄስ ሥራ ሳይሆን የሰይጣን አምላኪዎች ድርጊት እንደሆነ እንዲያስቡ አቅዶ ነበር። ለማንኛውም ከዚህ በኋላ አባት ጄራርድ ጥሏት ወጣ። በኋላ ላይ ሌላ ሲስተር ወደ ክፍሏ ስትገባ ሲስተር ማርጋሬታን አስክሬን አየችና ደንግጣ ለፖሊስ ጠራች። ፖሊሶችም ሞኝ አልነበሩም። ምርመራውን ሲጀምሩ በቄሱና በሲስተር መካከል የነበረውን ጥል በማወቋቸው ወዲያውኑ አባት ጄራርድን ጠረጠሩ። በተጨማሪ የሚኖሩበትን ክፍል ሲፈትሹ ያንን ሰይፍ የሚመስል የደብዳቤ መክፈቻ አገኙት። ስለዚህ አባት ጄራርድ ለጥያቄ ወሰዱት። በዚህ ወቅት አባት ጄራርድ ሊያታልል ሞከሩ። አንድ ሰው ወደ እኔ መጥቶ ንስሐ ሲገባ ግድያውን የፈጸሙ እሱ እንደሆነ ነግሮኛል በማለት ዋሸ። እናም ፖሊሶቹ ያ የተናዘዘው ሰው ማን ነው እያሉ ይወጥሩት ጀመር። አባት ጄራርድ በድንገት ደነገጠና ኧረ ተውት ዝም ብዬ የፈጠረ ወሬ ነው በማለት ነገሩን ለማደባበስ ሞከረ። ይህ በእርግጥ ሁኔታውን ይበልጥ አበላሽበት። መርማሪዎቹ ይህን ሰውዬ በእርግጠኝነት ገዳዩ እሱ ነው የሚል ጽኑ እምነት አደረባቸው። ነገር ግን ባልታወቀ ምክንያት የቤተ ክርስቲያኑ ከፍተኛ ባለስልጣናትና የፖሊስ ምክትል አዛዡ ጣልቃ በመግባት ምርመራውን ወዲያውኑ አዘጉት። ይህም አልበቃ ብሎ የፖሊስ ምክትል አዛዥ መርማሪዎቹን ከአባት ጄራርድ ጋር ባደረጉት ቆይታ የጻፏቸውን ማስታወሻዎች በሙሉ ወሰዱባቸው። አሁን መርማሪዎቹ ምንም ማስረጃ የላቸው። መርማሪዎቹ በጣም ተናደዱ። ነገር ግን የ1980 በቶሌዶ ኦሃዮ ካቶሊክ ቤተክርስቲያን የማይናካ ተቋም ነበር። አንዱ ቄሳቸው በማሰር ስማቸው እንዲጠፋ አይፈቅዱም። ስለዚህ አባት ጄራርድ ምንም አይነት ቅጣት ሳይሰጡ በዚሁ ከተማ ወደ ሌላ ቤተክርስቲያን አዘዋወሩ። ምርመራው ተዘጋ። መዝገቡም ለዓመታት የቀዘቀዘ መዝገብ ኮልድ ኬስ ሆኖ ቀረ። 22 ዓመት አለፉ። ከዚያም 2002 ገባ። ቦስተን ግሎባል የተባለ ጋዜጣ በካቶሊክ ቤተክርስቲያን ውስጥ ያሉ ህፃናትን የሚጎዱ ቄሶችን የሚያጋለጥ ዜና ማውጣት ጀመረ። ቤተክርስቲያኑ እነዚህን ወንጀለኞች ለረጅም ጊዜ ሲጠብቃቸው እንደነበርም አጋለጠ። ይህ ቅሌት በመላው ሀገሪቱ ተሰማ። በሺዎች የሚቆጠሩ ሰዎች እኔም በቄሶቹ ተበድያለሁ፣ ቤተክርስቲያኑ ደግሞ ደብቆታል እያሉ መጡ። ይህ ቤተክርስቲያኑ ስም ለዘላለም አበላሸው። በ2003 አንዲት የ41 ዓመት ሴት ወደ ግምገማ ቦርዱ በመምጣት ልጅ እያለች በቄሶቹ እንደተደፈረች መሰከረች። ከጠቀሰቻቸው ቄሶች አንዱ አባት ጄራርድ ነበር። ቤተክርስቲያኑም ጉድ ነው እንመረምረዋለን አሉ። ነገር ግን በኋላ ላይ ይህች ሴት ተአማኝ አይደለችም፣ ቄሶቹ ምንም አላደረጉም ብለው ወሰኑ። ይሁን እንጂ ሴቲቱ የደረሰባትን ግፍ በዝርዝር የጻፈችበት ደብዳቤ ለአቃቢ ሕግ ቢሮ ደረሰ። አቃቢ ሕጉ ስለነዚህ ቄሶች መመርመር ሲጀምር አባት ጄራርድ በ1980 በነፍስ ግድያ ተጠርጥሮ እንደነበረ አወቀ። የቀዝቃዛ መዝገብ መርማሪዎቹ ጉዳዩን እንደገና መመልከት ጀመሩ። ለምንድነው በወቅቱ ዋና ተጠርጣሪ በምርመራ ላይ ያለ እንዲለቀቅ የተደረገው የሚለው ጥያቄ ተነሳ። አሁን 2004 ነው። አባት ጄራርድ አሁንም በቶሌዶ ውስጥ ቄስ ሆኖ ይሰራል። በሆስፒታሎች በአረጋውያን መረጃ ያገለግላል። ፖሊሶች አገኙትና ከ4 ዓመት በፊት ስለተፈጸመ ግድያ ጠየቁት። አባት ጄራርድ ብዙ ማውራት ጀመረ። ነገር ግን ንግግሩ የማይመጣጠን ኢንኮንሲስተንሲ ነበር። በ1980 የሆነ ሰው መጥቶ ተናዘዘልኝ ብሎ መዋሸቱን አሁንም ምርመራውን አመነ። ግን የዋሸሁት ፖሊሶች ስላስጨነቁኝ ነው አለ። ነገሩም በጣም አጠራጣሪ ቢሆንም ከ20 ዓመት በላይ በሆነ ግድያ ላይ ሰው ጥፋተኛ ለማድረግ በቂ ማስረጃ አልነበረም። ስለዚህ ለሁለተኛ ጊዜ ሊያመልጥ እየቀረበ ይመስል ነበር። ነገር ግን ሲስተር ማርጋሬታ አስክሬን ከመቃብር እንዲወጣ ተደረገ። አስክሬኑ አዲስ የፎረንሲክ ምርመራ ተደረገ። በዚህ ጊዜ በሲስተር ማርጋሬት አጥንት ላይ ያለው የጩቤ ቁስል 1980 አባት ጄራርድ ቤት ውስጥ የተገኘው ሰይፍ የሚመስል ደብዳቤ መክፈቻ ጋር በትክክል ማመሳከር ቻሉ። እናም ጄራርድ በቁጥጥር ስር ዋለ። በመጨረሻም ፍርድ ቤት ቀረበ። ጥፋተኛ ሆኖ ተገኘ። ከ15 ዓመት እስከ ዕድሜ ልክ እስራት ተፈረደበት። ፍትህ ዘግይታም ቢሆን በሳይንሳዊ ምርመራ እውን ሆነች። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ ባይ